በእውነት ልመክራችሁ አይደለም ለራሴ ከመከርኩት ላይ ሼር ላደርጋችሁ ነው። እንደራስሽ ሁኚ ብዬ የዛሬ 2 ዓመት የጻፍኩት ነው። ምን ሆንኩ ይመስላችሁ? ሸራተን አዲስ ነው አይ ቲንክ ሁለተኛ ኮንሰርት ስገባ ነው። ከአንድ ወዳጅ ጋር ሄድኩኝና እየገባን እንትኑ ላይ ጌትዌው ላይ ከፊት ለፊት ያለችው ክልስ ጫማዋ ኮምፈርት አልሰጣትምና ጫማዋን አወለቀችና ይሄ ስልክ ምናምን የሚቀመጥበት ላይ አድርጋ በማሽኑ አሳልፈች። ኦኬ ሶ ኮንሰርት ላይ ጫማ ይወለቃል ማለት ነው። ሸራተን ሲሆን ኢንዶር ሲሆን አወለኩኝ ጀመርኩኝ። ከኋላ ያለችው ጓደኛዬ በሳቱ የነበረችው ወዳጄ አራ ይወለቀም አለች። ውስጥ ያለችው አራ ይወለቀም አለች። ጫማዬን መልሼ ያደረኩኝና ገባሁኝ። ለምን መሰላችሁ የደነቀኝ? ከፊት ለፊት ያለችው አንድ ማላቃት ከኔ ጋር በምንም የማትመስል ሴት እኔን መርታኝ ነበር። ለሆነች ሰከንድ ቢሆንም እንደራሴ አልተጓዝኩም። ለዛ ነገር ዕውቀት ባይኖረኝም ሸራተን አይ ቲንክ ልጅ እያለሁ ነው ሄድኩት። የ6 ኪሎ የጃል ሜዳ ላይ ስለሆንኩ ከቤተሰብ ጋር እንሄዳለን። 12ኛ ክፍል ስንመረቅ እዛ ነው የተመረቅነው ምናምን። ለቦታው አዲስ አይደለሁም። ሸራተን ሲገባ ጫማ እንደማይወለቅ አውቃለሁ። ግን እንደ መንጋ አስቤ ስለነበረ ከፊት ያለችው ማላቃት ሴት ለትንሽ ደቂቃ መርታኝ ነበር። ሶ አዲስ ሙዚቀኛ ልትሆኑ ትችላላችሁ፣ ሲኒማቶግራፈር ልትሆኑ ትችላላችሁ፣ ተዋናይ ልትሆኑ ትችላላችሁ። በየትኛው ሙያ ላይ ያላችሁ ሰዎች እንደራሳችሁ ተጓዙ። ከፊት ለፊት ያለው ሰው ቀደም እንጂ ያውቃል ማለት አይደለም። ይሄ ማለት ብላይንድሊ ማንንም አትስሙ እያልኩ አይደለም። ግን የራሳችሁን ማንነት በምንም በማንም እንዳታጡት ለማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። እንደራሳችሁ ወይም እንደራስሽ እንደራስኩ